አሁን ቅድም አክራሪ እስላም ምናምን ትል ሰምቻለሁ ስትሄድ የፖለቲካ እይታህን ከእምነትና ከማንነት ትለየዋለህ መጀመሪያ እኔ አማራ ነኝ ሙስሊም ነኝ ገባህ አይደለም ሙስሊማት አክራሪ ማለት አይደለም እንደ አማራነቴ የሚመጣውን እንደ አማራ ቁሚ የምታገል የምጋፈጥ ነኝ አማራ ሆኖ አማራን የሚከፋፍል አንተ የነበርክበትን እኛም ነበርንበት ተዝቀደም ግን ራሳችንን ነው አዋረድነው ራሳችንን ነው አባላነው ስለዚህ ጥንቃቄ የምሰጥክ አንተ የራስህ ፖለቲካ ካለ የራስህን ፖለቲካ ማራመድ ትችላለህ ግን ጀግኖቻችንን አትሳደብ ከነዚህ ላይ ውረድ በጭራሽ እነዚህ ላንተ የሚመጥኑ አይደለም አስለን ሞጣ ይቅርታና አሁን እኔ አንተ አማራ መስለኝ ቢሻንጉል ወይንም የደቡብ ሱዳን ሰው ነው የሚመስለው ፊት ሁሉ ይቅርታ አድርግልኝ ከንፈር ጥቁር ነው አይኔ የገባ ነው ቁመት አለ ትላለህ ምናምን ትላለህ ጭራሽ የአማራ ካልቸር የለህም የአማራ ካልቸር የንጉስ ካልቸር ከፈለክ እኔ ዘንዳና እኛ ነን ተመልከተን በደንብ አድርገህ ይበቃዋል የአማራ ማንነት ይገባሃል በቃ ይበቃዋል አሁን ዘመነ ካሴ ነፃነት በቃ ከዚህ በላይ ጥያቄ ስለጨረስክ አንድ ቃል ልናገር ዘመነ ካሴ ቆያ እኔ ልጨርሻለሁ አንድ ቃል እድል ስጡኝ ዘመነ ካሴ የማህይም ነገር እውቀት ሲያጥረው ቤንሻንጉል ነው አለኝ ነው ይኸውልህ ሞጣ ሲጀመር ብሎ ገብቶ አንተ ሰው ስለሰው ምሁርነት አይደለም ስለራስ ምሁርነት መጀመሪያ አንዱ የአማራ እንትን እኔ ነኝ የማውቀው ማለት ምሁር አንተን እንደምሁር ስማኝ ካለ እሱም እንደምሁር ነው ማውራት ያለበት ምን ይላል እንደ ንጉስ ነው መሰለኝ ይላል ተበልከተም ደኔ ንጉሱ ማለት አንተ ባሪያ ነህ ማለት ነው ከንግግር ሉክ እንደኔ እንደምሁር ከፈለከ ንጉስ ዘሩን ተመልከት ፕራይዱን ቡስቱን ነው